እሱራ እዚህ ክፍል አንተ ወረድ ብለህ አውዱን ስላላየ ነው 25:23 ላይ ታናሽቱ ልጅ ልትሞት ቀርባለች ብሎ እንደታመመች ሄደ በጌታ ኢየሱስ ጋር። ከዚያ 25ኛው ተራ ቁጥር ላይ 12 ዓመት ደም ይፈሳት የነበረች ሴት በመሀል ቀርባ ኢንተራፕት አደረገች። ከዚያ ከባለ መድኃኒቶች ከምናምን ከስራ መጨረሻ ላይ የጌታ ኢየሱስን ዝና በሰማች ጊዜ መንገድ ላይ ሄዳ በህዝቡ መካከል የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ ብላ ነቃች። በዚህ መካከል ሲነጋገሩ ምን ሲሉ ኢየሱስ መንገድ ላይ ዘገየ። በዘገየበት ወቅት ወደ ታች ወረድ ብለህ ስትመለከት ቁጥር 35 ላይ ቁጥር 35ን አንብበው እስኪ ምን ይላል? አይ ስለዚህ እያስተማረ እያለ መሀል ላይ ሰው አቆየው ነው ፖይንቱ። መንገድ ላይ አቆየው። ያቺ ችግር የነበረባት ለ12 ዓመት እንደሚፈሳት የነበረች ሴት ተፈወሰች። በዛ ምክንያት ትንሽ መንገድ ላይ ድሌ ያደረገ እቺ ሴት መፈወስ ነበረበት። ቁጥር 35 ላይ ምን ይላል? አንብበው 35። እሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡ ልጄ ሞታለች፣ ስለ መምህሩ አሁን ታደክመዋለህ አሉት ይላል። ስለምን መምህሩን አሁን ታደክመዋለህ አሉት? ይህን ሲሰማ ጌታ ምን አለ? ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። ስለዚህ ከደቀ መዛሙርቱ ጴጥሮስ፣ ያዕቆብ እና ከያዕቆብ ወንድም ከዮሐንስ ጋር አብሮ ሄደ እና ሲሄድ በምኩራብ አለቃው ቤት ብዙ ሰዎች ተሰብስበው ሲንጫጩ ሲያለቅሱ 38 ጀምሮ ማየት ይችላል። ሲንጫጩ ሲያለቅሱ ዋይታ ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ? ስለምን ታለቅሳላችሁ ነው። ብላቴናይቱ ተኝታለች እንጂ አልሞተችም። ምክንያቱም እዚህ ጋር ማለት ነው ጌታ ቁጥር 22 ላይ ማለት ነው ኢዮርያስ የተባለ ከምኩራብ አለቆች አንዱ መጣ፣ ባየው ጊዜ በእግሩ ላይ ወደቀና ታናሽ ልጄ ልትሞት ቀርባለች አለው ነው የሚለው። መጀመሪያ መጥቶ ያለው ምንድን ነው? ልትሞት ቀርባለች ነው ያለው አይደለ? መጀመሪያ መጥቶ ታማ በነበረ ሰዓት ሄደ ወደ ጌታ ኢየሱስ። ስለዚህ እሱ መንገድ ላይ እየሄደ እያለ መጀመሪያ ወደ ኢየሱስ መጥቶ ምንድን ነበር ያለው? ልትሞት ቀርባለች። ግን ደግሞ አሁን ጥያቄ ተፈጠረብኝ ላይ መሰሉት። ማቴዎስ ላይ ደግሞ ይህም ሲናገር ወደ ማቴዎስ እሱ ሌላ አውድ ነው። ወደ ማቴዎስ እያንዳንዱ ጸሐፊ አራቱም ወንጌላት ጸሐፊዎች ሲጽፉ ማስተላለፍ የፈለጉት የየራሳቸው ኢንቴንሽን አላቸው። ኢንቴንሽናችን በምንረዳት ለምን ሳነባት ምታለች መሰለህ? አንድ መኮንን መጥቶ ልጄ አሁን ሞተች አለው ይላል። እዛኛው ላይ መጥቶ ይሄ ኢያይሮስ ማለት የምኩራብ አለቃ፣ ያኛው መኮንን ነው። ሁለቱም አንድ ሰው ናቸው እኮ ሳያቸው። ያኛውን መኮንን ሊሆን ይችላል። እሱ በደንብ አውዱን ማየት ይጠይቃል። ግን ከዚህ አውድ ሳንወጣ ማርቆስ ላይ ሰውየው ልጁ እንደ ሲሪየስ ታማ እያቃሰተች እያለች ሄደ። መንገድ ላይ እየሄደ እያለ መልእክተኞቹ ከምኩራብ አለቃው ቤት እሱ ሲወጣ አልሞተችም ነበር። በቃ ሞታለች ተመለስ ብለው ሲሉት ጌታ ሰምቶ እመን ብቻ እንጂ አትፍራ፣ ምክንያቱም ትንሣኤና ሕይወት ኢየሱስ እንደሆነ እዛው ላይ ራሱ ቀጥሎ እኮ ፈወሳትም ይላል። በደንብ ግልጽ ነው። አሁን ጥያቄ ተፈጠረ። በጣም ያወዛገበ ነገር ያለችው እዛ ላይ ሞተች ይላል፣ እዚህ ጋር ደግሞ ልትሞት ቀርባለች ይላል። እና ወደ ማቴዎስ ሳትሄድ የማቴዎስ አውድ ራሱን የቻለ አውድ ነው። እዚሁ ክፍል ላይ እኮ ሂደቱን ተመልከት። ሰውየው አባቷ ከቤት ሲወጣ ወደ ኢየሱስ ሲሄድ ታማ ነበር እንጂ አልሞተችም፣ ነፍሷ ነበር። በኋላ ግን ሞተች መንገድ ላይ። ከሞተች በኋላ ሰዎች መጡ። በቃ ሞታለች አታድክመው መምህሩን ብለው ሲሉት ጌታ ይዞህ ብቻ እንጂ አትፍራ፣ እሱ ትንሣኤና ሕይወት ስለሆነ ይሄ በሙሉ ታማ ነበረ፣ መሀል ላይ ሞተች። ከዚያ በኋላ ኢየሱስ መጥቶ ፈወሳት። በጣም ጥሩ። ይሄ ግልጽ ነው። አሁን ግን ጥያቄ በጣም ያወዛገበችን ፓርት ፓስተር እዚህ ጋር ታናሺቱ ልጄ ልትሞት ቀርባለች አለ ማርቆስ ምዕራፍ 5 ቁጥር 23 ላይ። አሁን ማቴዎስ ላይ ሄድልኝና ደግሞ ሞተች ይላል። ልጄ አሁን ሞተች። አሁን እቺ ጥያቄ በቃ በሙሉ ግልጽ ነው። በኋላ ሞታ ነበር ፈውሷታልም። ግን በጣም ጥያቄ የፈጠረችብኝ ነገር እዛ ጋር ሞተች ይላል ደግሞ እና
እውነት ልጅቱ ሙታ ነበር ወይስ አልሞተችም? አሁን ይህን ጥቅስ በምን ልረዳው? ማቴዎስ አውድ ነው የምናነበው። ገብቶሃል? እያንዳንዱ በቦታው የነበረ የማቴዎስ ከሞተሽ በኋላ የተጻፈ ሊሆን ይችላል። እስኪ ኮንቴክስቱን ስትመለከት ዋና መረዳት ያለብህ ሰውየው የማቴዎስ ወንጌል ምንድን ነው ሊል የፈለገው? የማርቆስ ወንጌል ለምንድን ነው የተጻፈው? የሉቃስ ወንጌል ይህንን ቁጭ ብሎ በረጋ መንፈስ መጽሐፍቶቹን በደንብ ማንበብን ይጠይቃል። ማጥናት ኮንቴክስት የሚባል ነገር አለ። በደንብ አየሁት ምናምን ነገር እና በጣም ሲያወዛገበኝ ነው። በጣም ከምል በላይ ተሆነብኝ። ምንም አያወዛግብም። ዋና ነገር እኮ አሁን የእሷ ሰውየው አባቷ ከቤት ሲወጣ መሞት እና ከቤት ከወጣ በኋላ መሞት ምንም ሊወጣ ያመጣል። ዋና መልእክቱ ልጅቱ ታማ ነበረ፣ ከዚያ ሞተች። በጣም ግን ከዚያ በኋላ በጣም ጥያቄ የፈጠረብኝ እኮ እሱ በሙሉ ትክክል ነው። ግን አሁን መጀመሪያ የምኩራቡ አለቃ መጥቶ ለክርስቶስ ምን አለው የሚለው ፖይንት ነው በጣም ያወዛገበኝ። እኔ አሁን ሜጀር ነው ብዬ አላስብም። አንተ ሊያወዛግብ አይገባም። ሜጀር ነገር ልጅቱ ታማ ነበረ፣ ከዛ በሂደት ሞተች። ለምሳሌ አንተ ወይም እኔ መንገድ ላይ የካር አክሲደንት አየን እንበል። ኦኬ፣ እየሰማኸኝ ነው? አዎ ይሰማል። የመኪና አደጋ አንተ እዛ መኪና አደጋ ባጋጠመበት ቦታው ላይ ቆመሃል እንበል እና አንድ ሰው ወደዛ የሚሄድና ወደዚህ የሚመጣ ሰው ሁለት መኪናዎች ተጋጩ። ያን ሲጋጩ በቦታው አንተ ነበርክ። እኔ ደግሞ ከተጋጩ በኋላ መጥቼ አየሁ። ከዛ ሁለታችንም ስንዘግብ መኪናዎች መገጨታቸውን ነው ያየ ነው። ልንዘግብ የፈለግነው ይህንን የሆነውን ነገር ኢንሲደንቱን ልንመዘግብ የፈለግነው ሁለታችንም ተመሳሳይ ነገር በተመሳሳይ ሰዓት በተመሳሳይ ሁኔታ ብንዘግብ እንዴት ነው ሊሆን? ልዩነት አይኖረውም በመሀል። አሁን ችግሩ በዚህ መንገድ እንዳረደ ሆነ። ማቴዎስ ወንጌል ላይ ያለው ሰውየው መጥቶ ምንድን ነው ያለው? መጥቶ ልጄ ሞተች አለ። አሁን ልጄ ሞተች አለው ነው የሚለው። እዛ የጎ መጥቶ ልጄ ልትሞት ቀርባለች ነው ያለው። አሁን በአደጋው ልሰድልህ እናንተ ባመጣልኝ አደጋ ምሳሌ በአደጋው አንድ ሰው ሞተ። ከዛ እኔ በኋላ መጥቼ ያ ሰው እኮ በዚህ አደጋ ሞተ ብዬ ቢናገር አንተ ደግሞ ይሄ አይ መጥቶ መጀመሪያ ያለው ሊሞት ቀርቧል ነው ብትለኝ፣ ይሄ ሁለቱ ይለያል። ሊሞት ቀርቧልና ሞቷል ይለያያል። ስለዚህ ግጭት ተፈጥሮ አንተ በቦታው ነበርክ። ግጭት ተፈጥሮ በህይወት እያለ አይተዋል ሰውየው። እኔ ደግሞ ከኋላ ደረስኩኝ ልበል፣ አንድ ሰው ሞቶ አየሁ። አንተ በህይወት እያለ ስሩ ታይም መሞቱን አየህ። እኔ ደግሞ ከሞተ በኋላ አየሁ። እንደዛ ቢሆን አስኬድ ነበረ። ይሄ ሲምፕል ምሳሌ ነው የምነግርህ። አሁን ይህ ሊያወዛግበ የሚገባ ነገር ሜጀር መልዕክቱ ልጅቱ ታማ ነበረ፣ ከዛ በጊዜ ሂደት ሞተች። ከሞተች በኋላ ኢየሱስ መጥቶ ፈወሳት። ይህን ካወቅን ለእኛ በቂ ነው። አሁን የታይም ቴብል ጉዳይ ብዙ ይህን ያለ ደቃቅ ነገር ለጊዜ ማጥፋት ያለብኝ ይመስለኝ። ግን ከሆነ ዲቴሉን ከፈለግን ሁለቱንም መጽሐፎች ጎን ለጎን ይዘን በደንብ ከአጋዥ መጽሐፍት ጋር ባይብል ዲክሽነሪ የሚባሉ መጽሐፎች አሉ። ከእነሱ ጋር አጋዥ ይዘን ግን አሁን እዚህ ጋር ብቻ አንድ ሀሳብ ላንሳለህን። አሁን ባልከው በጣም ብዙ ለመረዳት እኮ ሞክሬያለሁ ባልከው ማለት ነው። ግን በጣም ያወዛገበኝ ነገር ምንድነው እየተናገረ ያለው አንድ ሰው ምሳሌ አደጋ ተፈጥሮ ሁለት ሰዎች ከሆንን አንተ ምሳሌ ሰውየው ሞተ ብትል ይሄ ደግሞ አልሞተም ቢል ሜይ ቢ እንደው አንጻራዊ ነው ይባላል። ማርቆስ እና ማቴዎስ ናቸው የጻፉት። ግን ተናጋሪ አንድ ሰው ነው በራሱ ኮንቴክስት የጻፈው፣ ማቴዎስ በራሱ ኮንቴክስት የጻፈው የሚለው እኮ ፓስተር የሚለውን መሰለ። ይህንንም ሲነግራቸው አንድ መኮንን መጥቶ ልጄ አሁን መቶች፣ ነገር ግን መተህ እጅህን ጫንባት እያለ ሰገደለት እያለ። ስለዚህ ተናጋሪው ራሱ ሰው ነው። ያ ሰው ነው የተናገረው። ያ ሰው ምን አለ? ልጄ ሞታለች አለ። እዛኛው ደግሞ ልጄ ልትሞት ቀርባለች አለ። ማቴዎስ ስንት ላይ ያየነው? ማቴዎስ 18 ምዕራፍ 9 ቁጥር 18 ላይ ማቴዎስ 9 በደንብ ይሁትና እስኪ እንደሞተች ላሰብ ማቴዎስ 9:18 ይህንም ሲነግራቸው አንድ መኮንን መጥቶ ልጄ አሁን ሞት። ይኸውልህ ዲያይሎስ ማለት የመቅደስ አገልጋይ ነው። ገብቶሃል?
ማልከኝ ሰዎቹ ይለያያሉ ነው ያልከኝ ያለው። ኢያኢሮስ ማለት አገልጋይ ነው። ይህ ሰውዬ ኢያኢሮስ ገና አሁን እያየኸው እንደ ፓስተር አሁን ገና እንትኑን አያየኸው? ቆይ እያየሁት ነው። ኢያኢሮስ የምኩራብ አለቃ ነው። እዚህ ጋር ያየነው ሰውዬ አንድ መኮንን ሮማዊ መኮንን ነው፣ ወታደር ነው። ገብቶሃል አሁን ይሄ ነገር? አይ ታሪኩ አንድ አይነት ታሪክ ነው፣ ራሱ ሰው ነው። ለዛም ቀጥሎ ብሬ ይናገራል። ቀጥሎ ኢየሱስ ተነስቶ እዚህ ጋር እኮ እያለ ያለው ይህንም ሲነግራቸው አንድ መኮንን መጥቶ አሁን ልጄ ሞተች፣ ነገር ግን መጠች፣ አሁን ልጄ ሞተች። ይሄን የተናገረው ሰውዬ መኮንን ነው፣ ሮማዊ መኮንን ነው። እዚያ ጋር ያለው የመቅደስ የምኩራብ አለቃ ነው፣ አይሁዳዊ ነው። ግን እዚህ ጋር አንድ ሰው አይደለም። ኦኬ፣ ስለዚህ አሁን ፖይንት አንድ ሰው አይደለም ነው። ቅድም ያልከኝ በሙሉ እርቁ ነው። አሁን ደግሞ ሁለት ሰው አደረግናቸው ማለት እኮ ነው ፓስተር። ቅድም ያልከኝ ደግሞ ታዲያ አንጻራዊ ነው ብለህ ነበረ። እኔ እንግዲህ ማርቁ አሁንም የምነግርህ ማቴዎስ የጻፈበት የአጻጻፍ ስልት እና ማርቆስ የጻፈበት የአጻጻፍ ስልት ይለያያል። አይ ሳይሆን አሁን ሁለቶቹ ሰዎች ግን ሁለት ሰዎች ናቸው። ግልጽ ነው። እንደዛ ከሆነ እስኪ ሙሉ ምንም ሊያወዛግበን አይገባም። አሁን አንድ መኮንን ነው እያለ ቀጥሎ ደግሞ እንደዚህ ይላል። ሚሊተሪ ነው። ቀጥሎ ደግሞ እንደዚህ ይላል። ኢየሱስ ተነስቶ ከደቀ መዛሙርቱ ጋር ሄደ። እነሆ ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላ ቀርባ የልብሱን ጫፍ ዳሰሰች። አንድ አይነት ታሪክ እኮ ነው ፓስተር። ከዛ በኋላ ኢየሱስ ወደ መኮንን በደረሰ ጊዜ ሮማዊ መኮንን እኮ አንድ መኮንን። እኔ ጋር ደግሞ ያለው ምንድን ነው የሚለው? ስለ ምኩራብ አለቃ ነው የሚለው። ምኩራብ አለቃ ልጅና ደም የሚፈሳት ሴት ነው የሚለው። የማቴዎስን እኮ አሁን የማቴዎስ 9:18 ላይ ያለው አንድ መኮንን መጥቶ ልጄ አሁን ሞት። መኮንን ስለ ምኩራብ አለቃ ነው፣ ሮማዊ አለቃ ነው። የእንግሊዝኛውን መጽሐፍ ቅዱስ አለ አጠገብህ? እኔ ጋር ያለው ስለ ምኩራብ አለቃ፣ ቅድም አሁን የምኩራብ አለቃ አይደለም ማለት ነው። እኔ ጋር ደግሞ ያለው ስለ ምኩራብ አለቃ ልጅና ደም ስለሚፈሳት ሴት ይላል። የምኩራብ አለቃ ማርቆስ ላይ ያለው የምኩራብ አለቃ ነው አልኩ። ይሄ ደግሞ ወታደር። ማቴዎስ ላይ ያለው ሮማዊ መኮንን ነው አልኩ። እኔ ጋር ደግሞ ያለው ማቴዎስ ላይ ያለው የምኩራብ አለቃ ነው ይላል። ይላል እንደሱ። ስለ 18 አንብብልኝ እስኪ። እሺ እንደዚህ ይላል። ከፍ ብዬ ልጀምረው። በአረጀ 18 ከ17 ጀምር ሙሉ ታሪኩ እንድናነበው ማለት ነው። በአረጀ አቁዳማ አዲስ የወይን ጠጅ የሚያኖር የለም። ቢደረግን አቁዳማ ይፈነዳል፣ የወይን ጠጅም ይፈሳል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ ካለ በኋላ ስለ ምኩራብ አለቃ ልጅና ደም ስለሚፈሳት ሴት ካለ በኋላ ርዕሱን አስምሮበት በቀይ ይህን ሲናገራቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወት ትኖራለች። አንድ ምን መጥቶ መኮንን ማለት ምን ማለት ነው? እዛ ላይ የምኩራብ አለቃ ይለዋል ከላይ አይደለም። ይሄ የምኩራብ አለቃ አንድ መኮንን እኮ እያለን ያለ አንድ መኮንን ሮማዊ ወታደር ነው። ከላይ ሳነበው ስለ ምኩራብ አለቃ የሚላለው አዲሱ መደበኛ ትርጉም ነው አሁን እያነበብክ ያለው። አዲሱ እትሙን እኔ እንጃ፣ ግን እንደዛ ነው የሚለው። ትክክል አይደለም ብራዘር? ይህ ግልጽ አማርኛ እዚህ ጋር አንድ መኮንን መጥቶ አንድ መኮንን በዘመኑ ሮማውያን ናቸው፣ ያን አካባቢ ይገዙ የነበሩ ሰዎች። ሮማዊ መኮንን ነው አሁን እዚህ ጋር እያለ ያለው። ከታች ወረድ ብለህ ክፍሉ ስታነበው እንዲያውም የምኩራብ አለቃ የሚለውን ምን ላድርገው? እኔ ጋር የምኩራብ አለቃ ነው የሚለው ብዬ እኮ ነው። እሺ አንተ እንደተሰማ ተቀበለው። እኔ እየነገርኩ ያሉት የተጻፈውን እያነበርኩ ያለሁት አንድ መኮንን መጥቶ ነው እያለ ያለው። እኔ ጋር ደግሞ መኮንን ስለ ምኩራብ አለቃ ይላል። የምኩራብ አለቃ ነው ሰውየው። ከዛ በኋላ ደግሞ ራሱ መጥቶ የወር አበባ ሴት ነበረች 12 ሙሉ። የምኩራብ አለቃ መኮንን አይባልም። ታዲያ መጽሐፉ ኮንቴክስቱን ስንረዳው የምኩራብ አለቃ የምኩራብ አለቃ ነው፣ የሃይማኖት መሪ ነው እንጂ አንድ ምኩራብ ማለት 10 አባወራ 10 ቤተሰብ አንድ ላይ የሚያመልክበት የዛ አለቃ ነው። 10 አባወራ ያለበት ምኩራብ የሚመራ ሰውዬ ነው።
መቶ አለቃ ደግሞ ሮማዊ መቶ አለቃ ነው ሚሊተሪ። ግን እኔ ጋር ያለሁ ፓስተር ስለ ምኩራብ አለቃ የሚሆን ታዲያ የምናደርገው እኮ ነው። እሺ ምንም አድርገው እንግዲህ ወይ ቁጭ ብለን በአካል ስንገናኝ ብናወራ ደስ ይለኛል። በደንብ ሌሎች ማስረጃዎች ይዘን መጽሐፎች ይዘን ቁጭ ብለን እንድናወራ ቀን በሆነ ጊዜ በአካል ብንገናኝ እና በደንብ ዲስከስ ብናደርግ እኔም ክፍሉን በደንብ ላጥና አንተም አንብብ። አሁን እንዲህ አድርገው ብዬ ላዝህ አልችልም ማለት በቃ ችግር የለውም። ክፍሉን አንብበው ስልክህን ሊያዝ ስልክህን ይዘን በደንብ ቁጭ ብለን ልናወራ እንችላለን። በጣም አመሰግናለሁ። እሺ ፓስተር አንድ ሀሳብ ወይስ ይበቃናል? ካልደከመህ እኔ አይደክመኝም። አይ እሺ አንድ ሀሳብ ደግሞ ማለት ነው ስላውጣው መጀመሪያ ጥቅሱ ሜይ ቢ ምልክት አድርጌበት ነበር መሰለኝ። ማን ያልከኝ ስምህ? እኔ ይምራን። መጽሐፉ